እኛ ያለን በፍጹም ቅጥነት ሊኖር አይችልም። ዛሬ ደግሞ ሰውነታችን ሁሉም የሚያወፍር ፊታችን ድንቡሽቡሽ የሚያርገን በጣም ቆንጆ ምግብ አልበላ ያለንም ምግብ የሚያስበላ ይዤላችሁ መጥቻለሁ ውዶቼ። ማወፈሪያ ሙትል የነበራችሁም ሰርቻላችኋለሁ። በጣም ቆንጆ ከሁል ቀን መሰራቸው የዛሬ በጣም ለየት ያለ ነውና ተከታተሉ። የተላጠ እንጨት የመሰለ ዳና ያላችሁ ሴቶች የምስራች የምስራች የምስራች! የሀገራችን ጉብል ቆነጃጅቶች እፎይ ብለው በተቀመጡበት ሰዓት አንቺ ዘንድሮ መስኮች ፍለጋ ትንከራተቻለሽ። ይልቅ እቺን ያዢና አንቺ እፎይ በይ። አዎ የኔ ውዶች እፎይ በሉ፣ ከቅጥነታችሁ ተገላገሉ። ሰላም ሰላም እያልኳችሁ ነው። እንዴት ናችሁ የኔ ውዶች? ሰላማችሁ ብዝዝ ትርፍርፍ ይበልልኝ። እንደምን ሰነበታችሁልኝ ውዶቼ? ንፍቅፍቅ ነው ያረኳችሁ እላችኋለሁ። እና ዛሬ ይዤላችሁ የመጣሁት ከሁሉ ቀን ምሰራቸው በጣም ለየት ያለ በጣም አሪፍ በጣም ቆንጆ ነው ይዤላችሁ የመጣሁት እላችኋለሁ። ይህንን አሁን ያዘጋጀሁት በስርዓት አርጋችሁ ከተጠቀማችሁ ማለት ነው እኔ ማንነኝ እስከምትሉ ድረስ ነው ለውጥ የምታዩበት። ደግሞ በሁለት ሳምንት ለውጥ ታዩበታላችሁ እርግጠኛ 100% ማለት ነው። እና የኔ ውዶች እኔ ተጠቅሜ ለውጥ ያየሁበት ነገር ነው ወደ እናንተ ይዤው መመጣ ማለት ነው። ሲጠቅመኝ ነው ለእናንተ ማካፍላችሁ። እና በደንብ አርጋችሁ አዘጋጅታችሁ ቢያንስ ጊዜ ከሌላችሁ እንኳን በ3 ቀን አንዴ ከጠጣችሁ ማለት ነው በወር ለየት ያለ ሰውነት ነው የሚኖራችሁ፣ የተለየ ማለት ነው። በጣም ቆንጆ የሆነ ሰውነታችሁ ይስተካከላል። ደግሞ ይሄ ብዙ ፕሮቲን ስላለው ማለት ነው ያማረ ሰውነት ይኖራችኋል እላችኋለሁ የኔ ውዶች። እና ወደ ቪዲዮ ስገባ እንደዚህ አርጌ ያዘጋጀሁት ቪዲዮውን እንዳይረዝምብኝ ብዬ ነው። እንደዚህ አርጌ ሁሉም ባንድ ላይ የደረደርኩት ጊዜ ለመቆጠብ ብዬ ነው። እና ውዶቼ ይሄ ሁላ ማርም አለ ወተትም አለ በጭብጬ ያዘጋጀሁት ማለት ነው። እንትን ካላችሁም ጥሩ ነው፣ ፈሳሽ ካለም ሙዙም አክቢ ሁሉ ነገር አለ። አሁን የሚቀረን መፍጨት ነው ማለት ነው። አሁን መፍጫ ያምጥቻለሁ። አሁን ፈጭተን መጠጣት ነው የሚቀርብን እላችኋለሁ የኔ ውዶች። ቪዲዮውን በደንብ አርጋችሁ እዩት ምን እንደምጠቀም ማለት ነው። በጣም ነው ጠቃሚ፣ በጣም ነው ቆንጆ፣ ሁሉ ፕሮቲን ስላለው ማለት ነው። በጣም ከተጠቀማችሁት ይሄ እኔ ውሸተኛ ነሽ ትሉኛላችሁ ተጠቅማችሁ ውጤት ካላመጣላችሁ ማለት ነው። ያውን አሁን ማርገው ያለው ሰሊጥ ነው። ሰሊጥ መቼም ሁሉ ቦታ አለ። ሰሊጥ 1 ማንኪያ ሰሊጥ አርጋለሁ። ምክንያቱም 1 ብርጭቆ ለመስራት ስለምፈልግ እኔ ትንሽ ነው ማረግ። ከኔ ጋር የሚጠጣው ሰው የለምና ለብቻዬ ነው አንዳንድ ነው ማረግ። ይሄ ደግሞ ሎዝ ነው። ሎዝ አሁን የተፈጨም አለ ጥሬም አለ። እኔ አሁን ጥሬ ነው ተጠቀምኩ። 1 ማንኪያ አርጌያለሁ ሎዙ ማለት ነው። የሚቀረኝ ደግሞ ይሄ አጃ በዚህ በሳዑዲም ሾርባ ይባላል። አሁን አጃውን ማለት ነው መጀመሪያ ትንሽ 5 አርጌዋለሁ ቪዲዮ እንዳይረዝም ብዬ ነው እንጂ 5 ባዴል አርጋችሁ ትንሽ ሞቅ ታርጉታላችሁ ማለት ነው። ኋላ የሚቀረኝ ይሄ አክቢ፣ ዋናውን ደግሞ አክቢ በጣም ቆንጆ ነው። ዶሮ እኔ ከሰሊጥ ጋር ስጠጣው ነበር። በጣም ነው ቆንጆ። ዳሌ ያወፍራል፣ ፊት ያወፍራል። በጣም ቆንጆ ነው። ምግብም ያስበላል። በጣም ነው ምግብ የሚያስበላ ማለት ነው። እኔ አሁን ይሄ አክቢ ማርገው 5-6 ነው ማረግ። ዶሮ 6 አክቢ ያርጋለሁ። 1 ማንኪያ ሰሊጥ አርጌ ፈጭቼ ከወተት ጋር ነው የምጠጣው የነበረ። አሁን ግን ማለት ነው ትንሽ ሽታውን ስላስጠላ ይሄ አክቢ ከዚህ ጋር ደባልቄ ለመጠጣት ወሰንኩ ማለት ነው። አሁን ከዚህ ጋር ፈጭቼ ባንድ ላይ እንዴት እንደሚያምር ልነግራችሁ አልችልም። 1 ሙዝም ተጠቅሜያለሁ። 1 ሙዝ እየከተፍኩ ነው በእጄ ጣውላ እንዳላመጣ በእጄ ለቪዲዮ እንዳይረዝም ብዬ ነው በእጄ እንደዚህ አርጌ ከተፍ አርጌ ሙዝም አርግበታለሁ ማለት ነው። እኔ ደግሞ ከስኳር ይልቅ ማር ነው የተጠቀምኩ። ስኳር አልተጠቀምኩም። ማር 1 ማንኪያ ትንሽ በለጥ የሚልም አርጌያለሁ የኔ ውዶች ማለት ነው። ከዛ ማሩ ቡልኝ ነው የሚል ማር ለብቻውን እንኳን ማለት ነው። እና ስኳር አልተጠቀምኩም፣ ማር ነው የተጠቀምኩ። እንደዚህ አርጌ ማሬን አርጌያለሁ። የሚቀረኝ ወተቱ ነው። ወተቱ አሁን ማለት ነው ሲበጠብጠው
ስኳር አላረኩበትም፣ ምክንያቱም ማር ስለማረግ ማለት ነው። ይሄ ወተቴም አርጌያለሁ። አሁን የሚቀረኝ በደንብ አርጌ ፍጭት ታርጌ ምንድነው የሚቀረኝ? መጠጣት። ይሄ ተፈጥሯዊ ነው፣ ለሰውነታችን በጣም ቆንጆ ነው ማለት ነው። አንዳንድ እህቶች ምን ይጠቀማሉ? ክኒን አለ ከቪታሚን የተሰራ ምናምን እያሉ የሚሸጡት ክኒን እየተጠቀሙ ነው። እና ከሱ ይልቅ ይሄ ብትጠቀሙ ቆንጆ የበለጠ ያማረ ሰውነት ይኖራችኋል ማለት ነው። ክኒኑ በጣም ጎጂ ነው ለጨጎራም ብዙ ነገር ያኔ ብዙ ነገር አለውና ይሄ ግን ተፈጥሯዊ ስለሆነ በራሳችሁ ስለምታዘጋጁት ምንም እንትን የለውም፣ ጥቅም ነው እንጂ ጉዳት የለውም እላችኋለሁ። ግን አማርኛውን እየሰባበርኩት ነው፣ ግን ደግሞ ችግር የለውም ከሰማች ችግር የለውም ማለት ነው። ብቻ መስማት ነው የሚፈልገውና እግረ መንገዴም እየጨፈርኩ ነው፣ እስከሚፈጭልኝ እየጨፈርኩ ነው እና እየተዝናናው። አዎ እስከሚፈጭ እኔ በደንብ ነው የምፈጨው፣ በደንብ እንዲጠጣልኝ ማለት ነው፣ የሆነ ነገር እንዳይኖረው። ይሄ አክቢ በደንብ እንትን ስለማይል በደንብ ስለማይፈጭ እኔ እዩት እንዴት እንደሚል። እንደዚህ አርጌ ጨርሻለሁ የኔ ውዶች። እና እግረ መንገዳችሁም ላይክ እና ሰብስክራይብ እያደረጋችሁ አብረታቱኝ። እዩት ሲወርድ ደስ አይልም? ምንም ነገር የለውም። እዩት በደንብ ነው የፈጨሁት ማለት ነው። እና እንደዚህ ያረጋችሁ ሰውነታችሁ ያስተካክሉ። እኔ ደግሞ ስሰራ ማለት ነው አንድ ብርጭቆ ብቻ ነው የምሰራ። ድሮ ሴትዬ ማለት ነው ከኔ ጋር ስትጠጣ ነበር። አሁን ግን መወፈር አልፈልግም ብላ ትተዋለች እንጂ ይሄ አክቢና ሰሊጥ ባንድ ላይ ነው ስንጠጣ የነበረ ድሮ። አሁን ግን ትተዋለች። እኔ መወፈር አልፈልግም ብላ ደግሞ ወፍራም ናት ደግሞ መወፈር አልፈልግም ብላ ትታው እንጂ ባንድ ላይ ስንጠጣ ነበር። አሁን ሳዘጋጅ ለብቻዬ ነው ማዘጋጅ እላችኋለሁ። እዩኝ እኔ በጣም ነው አሪፍ፣ እግዚአብሔርን ከምላችሁ በላይ ማለት ነው። ይሄ ክኒን ነው ይሄ ምን የሚባል ከፋርማሲ ገዝታችሁ አትጠቀሙ ባካችሁ። ራሳችሁ አዘጋጅታችሁ ቤት ያፈራውን ማለት ነው ቤታችሁ ራሳችሁ አዘጋጅታችሁ ተጠቀሙ። እና እኔ እየጠጣሁ ነኝ እግዚአብሔር ይመስገን። እኔ ደግሞ ማለት ነው ጊዜ ከሌለኝ እንኳን አለፍ እያልኩ እጠቀማለሁ። ሁሌ እንኳን ባልጠቀም ማለት ነው ስራ ስላለ ሊቸግረኝ ይችላል፣ ህፃናቶችም ስላሉ ማለት ለመስራት ስለሚከብድ ትንሽ አለፍ እያልኩ በሁለት ቀን በሶስት ቀን እጠቀማለሁ። ላዝም ነው ላዝም እኔ አላቋርጥም። ደግሞ እኔ ማለት ነው አንድ አይነት ብቻ አልጠቀምም። ይሁን 2 ሳምንት የሆነ ነገር ከጠጣው በ2 ሳምንት ደግሞ እቀይራለሁ ማለት ነው። ግን ደግሞ እግዚአብሔር ይመስገን እኔ የተስተካከለ ሰውነት ነው ያለ ማለት ነው። እና ሰውነታችን የተስተካከለ ያማረ ቆንጆ ሰውነት እንዲኖረን ከፈለግን ላዝም መስራት አለብን። እንደዚህ እያረግን እያዘጋጀን በትርፍ ሰዓታችን ስራችን ከጨረስን ዋላ ስራ ከመጀመራችን በፊት ነው ጊዜ ባለን ሰዓት ማለት ነው። እንደዚህ ያርገን እያዘጋጀን ሰውነታችንን እንከባከብ። ማንም ሰው የሚንከባከብልን የለም የኔ ውዶች። እና በተለይ እኛ ከአረብ ቤቱ የምንሰራ ማለት ነው በጣም በስራ ላይ ስለምንጎዳ ላዝም እንክብካቤ ያስፈልገናል። እና ተንከባከቡ፣ ሰውነታችሁ አትጣሉ እላችኋለሁ የኔ ውዶች። ኋላ በሽታ አለ፣ ብዙ ነገር አለ። እንደዚህ አድርገን እየተንከባከብን ትንሽ በትንሽ ከቆየን ግን እኛ አንጎዳም እላችኋለሁ። እና እዩኝ እኔ ጥጥት አድርጌ ጨርስ ሰረኳት። እንደዚህ አንዳንድ ብርጭቆ ብትጠጡ አሁን እግዚአብሔርን ኋላ ማለት ነው ተጠቅማችሁ ውጤት ካላበጣላችሁ ውሸታም ትሉኛላችሁ ለእኔ ማለት ነው። እና እባካችሁ ባላችሁ ጊዜ ማለት ነው ተጠቀሙ እላችኋለሁ የኔ ውዶች። እና ሰብስክራይብ እና ላይክ እያረጋችሁ ለእኔ እህታችሁ አብረታቱኝ እላችኋለሁ። ስለምታርጉልኝ ሁሉ ነገር ስለምታበረታቱኝ ግን እግዚአብሔርን ከመጠን በላይ ነው ማመሰግናችሁ የኔ ውዶች። ቴንኪው አመሰግናችኋለሁ ማለት ነው። በሌላ ቀን ደግሞ ቆንጆ የሆኑ ሌላ ቪዲዮ ይዤላችሁ እመጣለሁ። ለዛሬ ይዤው የመጣሁት ግን ይሄ ነው። ጨርሻለሁ። ጨርሻለሁ። በአንድ ላይ ነው የጨረስኩት ሁሉ ነገርና የኔ ውዶች በሁለተኛ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እላችኋለሁ። እና ቴንኪው ላይክ እና ሰብስክራይብ አትርሱ እላችኋለሁ። ቴንኪው አመሰግናለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ባይ። አሁን ደግሞ የቀረች ስራ አለች ትንሽ፣ ለሷ ለመጨረሽ ወደ ስራዬ